ብዙ ሰዎች የንግድ ፍቃድ ማውጣት ይፈልጋሉ። እንደነገርኳችሁ አንዱ የንግድ ፍቃድ አንዱ የንግድ ምዝገባ ፍቃድ ማለት ነው። ለባንክ መበደር ብትፈልጉ በሞባይላችሁ ነው የምትከታተሉት ብያችኋለሁ። ሰዎች በቀላሉ የሚበደርባቸው መንገዶች እየበዙ ይገኛሉ። 104 ብር ወይ ባንክ ክፈሉ ወይ ደግሞ በቴሌ ብር ክፈሉ የሚል አዲስ ስትሆኑ ብቻ ነው ሁለት የሚሰጣችሁ ማለት ነው። ኦሮሚያ ክልል ከሆናችሁ በኦሮሚያ እንደዚህ ይመጣላችኋል ማለት ነው። የንግድ ምዝገባ ፍቃዱ እንደውም አይታደስም። ኤልፋስ ሚዲያ ብዙ ሰዎች የንግድ ፍቃድ ማውጣት ይፈልጋሉ፣ ስራም መጀመር ይፈልጋሉ። ነገር ግን ንግድ ፍቃድ ለማውጣት ብዙ ፕሮሰስ ያለው እየመሰላቸው ብዙ ሰዎች ንግድ ፍቃድ ማውጣት ተቸግረዋል። በዛሬው ቪዲዮ ላይ እንዴት አድርገን ንግድ ፍቃድ በቀላሉ ማውጣት እንችላለን በዚህ ቪዲዮ አሳያችኋለሁ ማለት ነው። እስከ መጨረሻ አብራችሁን ቆዩ። ሰላም እንዴት ናችሁ? ይህ ኤልፋዝ ሚዲያ ነው። ኤልፋዝ ሚዲያ ለእናንተ ይጠቅማል ይበጃል ብሎ የሚያስባቸውን ፕሮግራሞች ይዞላችሁ እየመጣ ይገኛል። እንግዲህ ዛሬ እንድናየው የፈለግኩት ምንድነው፣ ብዙ ሰዎች እንደሚታወቀው ንግድ ፍቃድ ማውጣት ዳገት ሆኖባቸዋል። አሁን ላይ ንግድ ፍቃድ ለብዙ ነገሮች ያገለግላል። ኢትዮጵያ ላይ ሁለት ነገሮች ያስፈልጋሉ። አንደኛው ናሽናል አይዲ ሲሆን ሁለተኛው ደግሞ ንግድ ፍቃድ ነው። ያሁኑን ሳይሆን የሚቀጥለው ህይወታችንን ቀለል ከሚያደርጉ ነገሮች ውስጥ አንዱ ንግድ ፍቃድ ነው። ለምን እንደዚህ አልከን የምትሉኝ ከሆነ ኢትዮጵያ ላይ በጣም በብዙ የብድር አማራጮች እየተፈጠሩ ይገኛሉ። ሰዎች በቀላሉ የሚበደርባቸው መንገዶች እየበዙ ይገኛሉ። ከዚህ ውስጥ ዋናውና በጣም ቀላሉ ክራይቴሪያ ምንድነው? ንግድ ፍቃድ ነው ማለት ነው። ንግድ ፍቃድ በተዘዋዋሪ መንገድ ለስራ የምንጠቀምበት ፍቃድ ማለት ነው። እንግዲህ በዛሬው ቪዲዮ ላይ እንዴት አድርገን ብዙ ሳንጉላላ ብዙ መሄድ ሳይጠበቅብን እንዴት አድርገን ንግድ ፍቃድን ማግኘት እንችላለን? ፕሮሰሱስ ምን ይመስላል? ንግድ ፍቃድ ለማውጣትስ ምን ያስፈልገናል? ከየት ነው የምንጀምረው? እንዴት ነው የምንጀምረው? እንዴት አድርገን ነው ንግድ ፍቃዳችንንስ የምንይዘው የሚለውን በዚህ ቪዲዮ ላይ አሳያችኋለሁ ማለት ነው። የኤልፋዝ ሚዲያ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ ሌሎች የምሰራቸውን ቪዲዮዎች እናንተ ጋር እንዲደርሱም የደውል ምልክቷን እየነካችሁ ላይክ፣ ሼር እያደረጋችሁ ለብዙ ሰው እንድትልኩ መልእክቴን አስተላልፋለሁ ማለት ነው። እኔ ሚኮነኝ እስከ መጨረሻ አብራችሁኝ ቆዩ ማለት ነው። እንግዲህ ዛሬ እንድናየው የፈለግኩት ንግድ ፍቃድ እንዴት ነው የምናወጣው የሚለውን ነው ማለት ነው የምናየው። ንግድ ፍቃድ ለማውጣት መጀመሪያ ዋናው ማለት ነው ምን ያስፈልገናል? ቲን ነምበር ያስፈልገናል ማለት ነው። ቲን ነምበር ማለት እዚህ ላይ የማስቀምጥላችሁ ማለት ነው። ቲን ነምበር ያስፈልገናል ማለት ነው። ቲን ነምበር ማለት የግብር ከፋይ መታወቂያ ቁጥር ማለት ነው። የግብር ከፋይ መታወቂያ ቁጥሩን ማን ነው የሚሰጠን የምትሉ ከሆነ ገቢ ቢሮ ነው ማለት ነው እሱ የሚሰጠን። የኢትዮጵያ ገቢዎች ቢሮ ባላችሁበት ቦታ ሁሉ ገቢዎች ቢሮ የሚባል ቢሮ አለ። እዛ ቢሮ ሄዳችሁ ቲን ነምበር ማውጣት ትችላላችሁ ማለት ነው። ቲን ነምበር ለማውጣት እንግዲህ ድሮ ያወጣችሁ ሰዎች ካላችሁ ማለት ነው በአሻራ ነበር የሰጣችሁት። እንደዚህ አሻራ እንደዚህ አድርጋችሁ ነው የሰጣችሁት ማለት ነው። አሁን ግን ሁሉም ሰው ናሽናል አይዲ እያወጣ ስለሆነ ናሽናል አይዲ ስላለው ናሽናል አይዲ ላይ ደግሞ አሻራ ስለሰጠን አሁን ገቢዎች ስንሄድ ማለት ነው ምንም አይነት አሻራ አንጠየቅም ማለት ነው። ስለዚህ ገቢዎች እንሄዳለን። አሻራ ከዚህ በፊት ስላለ አሁን ቀለል አድርገው ነው የሚሰጡ ማለት ነው። ከዛም በኋላ 10 ዲጂት እዚህ ላይ ማሳያችሁን 10 ዲጂት ቁጥር መታወቂያችን ነው ማለት ነው። ያ ምንድነው? የግብር ከፋይ መታወቂያ ቁጥራችን ማለት ነው። 10 ዲጂት ቁጥር የማሳያችሁን ወረቀት ይሰጠናል ማለት ነው። ይህንን ወረቀት ይዘን ነው ማለት ነው የት የምንሄደው? ንግድ ቢሮ የምንሄደው ማለት ነው። ገቢዎች ወረቀት ከወሰድን ያቺ ቲን ነምበር ከያዝን በኋላ ምንድነው የምናደርገው? ንግድ ፍቃድ ለማውጣት ፕሮሰስ መጀመር እንችላለን ማለት ነው። ንግድ ፍቃዱን ፕሮሰስ ለማድረግ ምንድነው የምናደርገው መሰላችሁ? መጀመሪያ መንግስት ያወጣው አለ ኢትሬድ የሚባል እንትን አለ ኢትሬድ .gov.et ማለት ነው። እዛ ላይ ትገባላችሁ። ራሳችሁ እቤት ሆናችሁ መመዝገብ ትችላላችሁ ማለት ነው። ያንን ቲን ነምበር ምን ታደርጋላችሁ? ኦንላይን ታደርጋላችሁ ማለት ነው። ከዛ ቲን ነምበሩን ከያዛችሁ በኋላ ቀጥታ ምንድነው የምታደርጉት? ወደ ንግድ ቢሮ ነው ማለት ነው የምትሄዱት። ንግድ ቢሮ ከሄዳችሁ በኋላ አንዳንዴ ንግድ ቢሮ ፊት ለፊት ኦንላይን ቤቶች አሉ ማለት ነው። ይሄ ኦንላይን ቤት ምንድነው የሚያደርገው? ለእናንተ ኦንላይን ያስገቡላችኋል ማለት ነው። ካልሆነ ደግሞ ራሳችሁ ኦንላይን ማስገባት ትችላላችሁ ማለት ነው። እንግዲህ ራሳችን እናስገባለንም ካላችሁ ማለት ነው ሌላ ቪዲዮ ስራልን በሉኝ። እኔ ሙሉ ቪዲዮን ማለት ነው ራሳችሁ ቤታችሁ ቁጭ ብላችሁ የምታስገቡበትን ሰራላችኋለሁ ማለት ነው። ነገር ግን ምንድነው የምታደርጉት እናንተ? ቀለል እንዲላችሁ ንግድ ቢሮ ትሄዳላችሁ። ንግድ ቢሮ አካባቢ ኦንላይን ቤቶች አሉ። ኦንላይን ታስገባላችሁ ማለት ነው። ኦንላይን ስታስገቡ ምንድነው የሚያስፈልጋችሁ? ቲን ነምበሩን ይዛችሁ የመጣችሁ ቲን ነምበር ያስፈልጋል። መታወቂያ ያስፈልጋል ማለት ነው። አንድ ፎቶ ያስፈልጋል። ከዛ በፊት ያልተመዘገባችሁበት ስልክ ቁጥር ያስፈልጋል ማለት ነው። ከዚህ በኋላ ምንም ንግድ ቢሮ መሄድ ሳይጠበቅባችሁ እናንተ ራሳችሁ በስልካችሁ ሁሉን ነገር መጨረስ ትችላላችሁ ማለት ነው። እንዴት ነው የሚደረገው?
ቲን ነምበሩን ልክ ለኦንላይን እንዲያደርግላችሁ ቲን ነምበሩ ተሰጡት። እንደነገርኳችሁ ፎቶና መታወቂያ ነው የሚያስፈልገው፣ ስልክ ቁጥር። ይሄንን ካሟላችሁ በኋላ ማለት ነው ያንን ኦንላይን እንዳስገባላችሁ ማለት ነው ለእናንተ ሜሴጅ ይመጣላችኋል ማለት ነው። ያ ሜሴጅ ኦሮሚያ ክልል ከሆናችሁ በኦሮምኛ እንደዚህ ይመጣላችኋል ማለት ነው። አማራ ክልልም ከሆናችሁ ሚሴጁ ይመጣላችኋል ነው። ያ ማለት ያ ሚሴጅ ምን የሚል ሚሴጅ ነው የሚመጣው? እናንተ ያመለከታችሁት ቁጥር ስለተሳካ አገልግሎት ማግኘት ትችላላችሁ የሚል እንደዚህ አይነት ጽሁፍ በሚሴጅ ይመጣላችኋል ማለት ነው። ከዛ እሱን ይዛችሁ እንደነገርኳችሁ አሁንም ራሳችሁ ፕሮሰስ ማድረግ ትችላላችሁ። ካልሆነ ግን ተመልሳችሁ ንግድ ቢሮ ትገቡና ንግድ ቢሮ ላይ ስሩልን ትላላችሁ ማለት ነው። ንግድ ቢሮ ላይ ከገባችሁ በኋላ ከዛ ምን ይሰራላችኋል? ንግድ ፍቃድ ይሰራላችኋል ማለት። ንግድ ፍቃድ ማለት እንደነገርኳችሁ አዲስ ስትሆኑ ሁለት ፍቃድ ነው የሚሰጣችሁ ማለት ነው። አንደኛው የንግድ ምዝገባ ፍቃድ ሲሆን ሁለተኛው ደግሞ ንግድ ፍቃድ ነው ማለት ነው። የንግድ ምዝገባ ፍቃድ ለምንድን ነው የሚያገለግለው የምትሉ ከሆነ ልክ እናንተ አሁን ለምሳሌ የንግድ ምዝገባ ፍቃድ በነገራችሁ ላይ ነው። ይሄ ንግድ ምዝገባ ፍቃድ ለምንድን ነው የሚያገለግለው? እናንተ ለምሳሌ ሌላ ፍቃድ ማውጣት ብትፈልጉ፣ ብራንች ማስፋት ብትፈልጉ፣ ለባንክ መበደር ብትፈልጉ፣ ለእያንዳንዱ ነገር የኛው የንግድ ምዝገባ ፍቃድ ይሰጣችኋል ማለት ነው። አዲስ ስትሆኑ ነው በነገራችሁ ላይ የሚሰጣችሁ። አዲስ ስትሆኑ ብቻ ነው ሁለት የሚሰጣችሁ ማለት ነው። እንደነገርኳችሁ አንዱ የንግድ ፍቃድ፣ አንዱ የንግድ ምዝገባ ፍቃድ ማለት ነው። ከዛ እናንተ የንግድ ምዝገባ ፍቃዱን አንድ የወሰዳችሁ በሚቀጥለው ዓመት እያደሳችሁ ስትሄዱ ደግሞ ንግድ ፍቃዷን ብቻ ነው እያደሳችሁ የምትሄዱት ማለት። የንግድ ምዝገባ ፍቃዱ እንደውም አይታደስም። እንደነገርኳችሁ አይታደስም። አንዴ ብቻ የመጀመሪያ ነው የሚሰጣችሁ ማለት ነው። ከዛም በኋላ ንግድ ቢሮዎች እንደሰሩላችሁ ያንን ፍቃድ ከሰሩላችሁ በኋላ ምንድን ነው የምታደርጉት እናንተ? ያ ከሰራላችሁ በኋላ በሞባይላችሁ ነው የምትከታተሉት ብያችኋለሁ። ሞባይላችሁ ላይ 204 ብር ክፈሉ፣ 204 ብር ወይ ባንክ ክፈሉ ወይ ደግሞ በቴሌ ብር ክፈሉ የሚል ቁጥር ስንት ዲጂት? ወደ 8 ዲጂት ይመጣላችኋል ማለት ነው። በዚህ እንዲህ አይነት ዲጂት ነው የሚመጣላችሁ። በዚህ እንደዚህ አይነት ዲጂት ላይ ገብታችሁ ከዛም በኋላ በቴሌ ብር መክፈል ትችላላችሁ። በቴሌ ብር መክፈል ካልቻላችሁ ደግሞ በንግድ ባንክ መክፈል ትችላላችሁ ማለት ነው። እንግዲህ በቴሌ ብር እንዴት አድርገን ነው የምንከፍለው ብለን ማለት ነው። አሁን በቴሌ ብር እንዴት አድርገን ነው መክፈል የምንችለው የሚለው በቀላሉ ላሳያችሁ ማለት። እንግዲህ ምንድን ነው የምታደርጉት? መጀመሪያ ቴሌ ብር ላይ እንደምትመለከቱት ቴሌ ብር ላይ ትገባላችሁ ማለት ነው። ከዛ መጀመሪያ ማድረግ ያለባችሁ ምንድነው? ይህንን ቁጥር ማለት ነው የመጣላችሁን ቁጥር 204 ብር ብሎ የመጣላችሁን ቁጥር ኮፒ አድርጋችሁ መያዝ አለባችሁ ማለት ነው። እንግዲህ ኮፒ አድርጋችሁ ከያዛችሁ በኋላ ያንን ኮፒ ያደረጋችሁትን ቁጥር ከያዛችሁት በኋላ እዚህ ቴሌብር ላይ ከገባን በኋላ እዚህ ጋር እንደምትመለከቱት ከስር ፔይመንት የምትል አለች ማለት ነው። አንድ ጊዜ ፔይመንት የምትለዋን ክሊክ እናደርጋለን። እዚህ ጋር እንደምትመለከቱት እንደዚህ ይመጣልናል ማለት ነው። ከዛ ታክስ ኤንድ ገቨርንመንት ሰርቪስ የምትላለች አንድ ጊዜ ታክስ ኤንድ ገቨርንመንት ሰርቪስ የምትለዋን እነካታለሁ ማለት ነው። እሷን ስነካት እዚህ ጋር እንደምትመለከቱት ኢትዮጵያን ከስተመር ምናምን የሚላለ ታክስ አለ፣ ገቨርንመንት አለ። እዚህ ጋር በጣም ብዙ አሉ። እኔ ግን የፈለኩት ምንድነው ገቨርንመንት የምትለዋን ከላይ እዚህ ከበ የማደርግላችሁ ቦታ ገቨርንመንት የምትለዋን አንድ ጊዜ ክሊክ አደርጋለሁ ማለት ነው። እንደዚህ ይመጣልናል ማለት ነው። እዚህ ጋር እንደምትመለከቱት በጣም ብዙ አይነት ክፍያዎች አሉ። እንደምትመለከቱት ከላይ ያሉትን እናንተ በሙሉ አንብቧቸው ማለት ነው። ከዛ እዚህ ከስር እንደምትመለከቱት ሚኒስቴር ኦፍ ትሬድ የምትላለች ይታያለች። ሚኒስቴር ኦፍ ትሬድ ኤንድ ሪጂናል ኢንተግሬሽን የሚላለ እሷን አንድ ጊዜ እዚህ ጋር ነገርኳችሁ አንድ ጊዜ ኢትሬድ ክሊክ እናደርጋለን ማለት ነው። ከዛ ኢትሬድ ከከፈትን በኋላ ቀድም እዛ ጋር የመጣችልን ቁጥር አለች ማለት ነው። እዚህ ጋር ምን እናደርጋለን? እንጽፋታለን ወይ ደግሞ መተን እዚህ ጋር ፔስት እናደርጋታለን ማለት ነው። ፔስት ካደረግናት በኋላ እዚህ ጋር ምን እንለዋለን? ኔክስት እንለዋለን ማለት ነው። እዛ ስማችሁንና ቁጥራችሁ ስማችሁ ይመጣላችኋል ማለት ነው። እኛው ስለከፈልኩኝ አያሳልፈኝም ማለት ነው። ከዛ እዚህ ጋር ስማችሁ ይመጣላችኋል፣ የእናንተ ስምና ብሩ ይመጣላችኋል ማለት ነው። ከዛ ፔ ትሉታላችሁ። ፓስወርዳችሁ ይመጣል፣ ፓስወርዳችሁን ታስገባላችሁ። ከዛም በኋላ እንደዛ አድርጋችሁ ትከፍላላችሁ ማለት ነው። አይታችኋል፣ በቀላሉ ከፍለናል ማለት ነው። እንደዚህ ከፈላችሁ ማለት ነው። አይታችኋል ክፍያው እንዴት እንደከፈልን። ይህንን ከከፈላችሁ በኋላ ምንድነው የምታደርጉት? ሌላ አንድ ሜሴጅ ሞባይላችሁ ላይ እስኪመለስ ትጠብቃላችሁ ማለት ነው። እንግዲህ ይሄ ሜሴጅ ምን የሚል ሜሴጅ ነው ማለት ነው እየመጣላችሁ? ይሄ ሜሴጅ ክፍያውን አፕሩቭ ነው የሚደረገው ማለት ነው። መጀመሪያ እንደነገርኳችሁ የመጣላችሁ በዚህ ቁጥር ክፈሉ የሚል ያ 7 ወይ 8 ዲጂት ወይ 5 6 ሊሆን ይችላል እናንተ ጋር ማለት ነው። እንደ ያ የሚመጣላችሁን ቁጥር ካስገባችሁ በኋላ አዎ በትክክል ተከፍሏል ወይ ደግሞ አፕሩቭ ተደርጓል ተብሎ ይመጣላችኋል ማለት ነው ሞባይላችሁ ላይ። ከዛ ማንኛውም ኮምፒውተር ቤት ሄዳችሁ ፕሪንት ማድረግ ትችላላችሁ ማለት ነው። እንደዚህ አድርጋችሁ የንግድ ፍቃዱንም የንግድ ምዝገባ ፍቃዱንም እንደዚህ አድርጋችሁ በቀላሉ
ማግኘት ትችላላችሁ ማለት ነው። ይህ ኤልፋዝ ሚዲያ ነው። እኔ ደግሞ ሚኮ ነኝ ማለት ነው። ዛሬ እያየን ያለነው እንዴት አድርገን ነው ንግድ ፍቃድ ማግኘት የምንችለው፣ እንዴት አድርገን ነው ንግድ ፍቃዳችንን በቀላሉ ማውጣት የምንችለውን እያየን እንገኛለን ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ በአክብሮት እየጋበዝኩኝ እንግዲህ ሁላችሁ ማለት ነው ይህ ቪዲዮ ለብዙ ሰው ስለሚጠቅም ሼር እያደረጋችሁ ለብዙ ሰው አድርሱ። እንግዲህ በዚህ መንገድ በቀላሉ ንግድ ፍቃዳችንን ማውጣት እንችላለን ማለት ነው። እንግዲህ ንግድ ፍቃድ ማውጣት ይሄና አልቀላል ነው። ምንም የሚካበር ነገር የለውም ማለት ነው። ራሳችሁም ቤት ቁጭ ብላችሁ ፕሮሰስ ማድረግ ትችላላችሁ ማለት ነው። እሱን እንድሰራላችሁ ከፈለጋችሁ በሌላ ቪዲዮ ሰራላችኋለሁ ማለት ነው። ዛሬ እንዴት አድርገን በቀላሉ ንግድ ፍቃድ ማውጣት እንችላለን የሚለውን ነው ማለት ነው እያየን ያለ ነው። እንግዲህ ንግድ ፍቃድ አሁን ላይ በኢትዮጵያ ማለት ነው በጣም ብዙ ጥቅም እያመጣ ያለ ነገር ነው ማለት ነው። እንግዲህ መግቢያ ላይ እንደነገርኳችሁ ማለት ነው በጣም ብዙ ነገሮች ከንግድ ፍቃድ ጋር እየተገናኙ ይገኛሉ ማለት ነው። ብዙ ሰዎች ብድር መበደር ይፈልጋሉ። ብዙ ሰዎች ስራ መስራት ይፈልጋሉ። ብዙ ሰዎች ህይወታቸውን መቀየር ይፈልጋሉ ማለት ነው። ብዙ ሰዎች ብድር መበደር እየፈለጉ የሚያበድራቸው አካል በጣም ብዙ አይነት ክራይቴሪያ እያበዛ ስለሆነ መበደር አልቻሉም። ስራቸውን ማስፋት አልቻሉም። ስራቸውን ማሳደግ አልቻሉም ማለት ነው። ንግድ ፍቃድ ካለን ግን በጣም በብዙ አይነት መንገዶች ራሳችንን ማገዝ እንችላለን። ራሳችንን ማሳደግ እንችላለን። ብድርን በቀላሉ ማግኘት እንችላለን ማለት ነው። ለምሳሌ ሚኮ የትኛዎቹ ባንኮች ያበድራሉ የምትሉኝ ከሆነ ማለት ነው ኦሮሚያ ባንክ ያበድራቸዋል በሚቹ ማለት ነው። ንግድ ባንክም ደግሞ ያበድራል ማለት ነው። ያው እንደነገርኳችሁ ማለት ነው ኦሮሚያ ባንክ እያደገ ነው የሚሄደው ማለት ነው። ከ50 ሺህ ብር ጀምሮ እያደገላችሁ ነው የሚሄደው ማለት ነው። እንግዲህ የኢትዮጵያ ንግድ ባንክም ደግሞ ከ6 ወርና ዓመት ንግድ ፍቃዳችሁ ከደረሰ በኋላ ከ150 ሺህ ብር ጀምሮ እስከ 300 ሺህ ብር ያበድራችኋል ማለት ነው። እንግዲህ እናንተ አሁን ብቻ ሳይሆን ለወደፊቱም ኢትዮጵያ ላይ ስራ መስራት የምትፈልጉ ሰዎች፣ ራሳችሁን መቀየር የምትፈልጉ ሰዎች፣ ራሳችሁን ማሳደግ የምትፈልጉ ሰዎች ማለት ነው በዋነኝነት ድሮ ብር ለመበደር ስንፈልግ ወይ ቤት አስይዙ እንባላለን፣ ወይ የመኪና ንብረት አስይዙ እንባላለን። ብቻ ከአቅማችን በላይ የሆኑ ነገሮች አስይዙ እየተባለ ተቸግረናል። አሁን ግን ዋና ነገር ቲን ነምበርና ንግድ ፍቃድ ነው ማለት ነው። እንደነገርኳችሁ ንግድ ፍቃድ በጣም ወሳኝ ነገር ነው አሁን ላይ ማለት ነው። ምክንያቱም አንደኛ ስራችንን ያለምንም መጉላላት ስራችንን እንሰራለን። በሁለተኛ ደረጃ ደግሞ ብድር በቀላሉ እናገኝበታለን ማለት ነው። እንግዲህ ክቡራን ተመልካቾቻችን እንደዚህ አድርገን ንግድ ፍቃዳችንን ይዘን ህይወታችንን እናሳድግና በቀላሉ ብድር አግኝተን ህይወታችንን ለመምራት ንግድ ፍቃድ ያስፈልገናል ማለት ነው። እንግዲህ ያልገባችሁ ጥያቄ ካለ ኮሜንት ላይ ልጠይቁኝ ትችላላችሁ ማለት ነው። ልመልስላችሁ ዝግጁ ነኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጉ እንዳይረሳ ማለት ነው። ሼር እያደረጋችሁ ደግሞ ለብዙ ሰዎች እንድታደርሱ በአክብሮት ጋብዛችኋለሁ። ቪዲዮ ደግሞ በተደጋጋሚ እናንተ ጋር እንዲደርስ የደውል ምልክቷን ማብራት እንዳይረሳ ማለት። ምን አይነት ቪዲዮ ይሰራላችሁ ለእናንተ ይጠቅማል ብዬ ማስባቸውን ቪዲዮዎች በሙሉ እየሰራው ወደ እናንተ እመጣለሁ። ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በሌላ ቪዲዮ እስክንገናኝ ድረስ ቡም ይመቻችሁ።